እሸቱ እኮ ልክ ነው፣ ኖርማል አይደለም። ስለ ኦንሊ ፋንስ ታውቃላችሁ? ሰዎች ወሲባዊ ቀስቃሽ የሆኑ ፎቶዎችና ቪዲዮዎችን ፖስት በማድረግ ገንዘብ የሚያገኙበት ፕላትፎርም ነው ኦንሊ ፋንስ። እዚህ ፕላትፎርም ላይ 4.6 ሚሊዮን የሚሆኑ ወሲባዊ ቀስቃሽ የሆኑ ፎቶዎችና ቪዲዮዎችን ፖስት የሚያደርጉና ገንዘብ የሚያገኙ ክሪኤተሮች አሉ። ከነዚህ 4.6 ሚሊዮን ሰዎች ውስጥ 3 ሚሊዮን በላይ የሚሆኑት ሴቶች ናቸው። አብዛኞቹ ቲኔጀሮች ናቸው። ይሄው ፕላትፎርም እነዚህን የወሲብ ቀስቃሽ ፎቶዎችና ቪዲዮዎች የሚገዙ ሰብስክራይብ የሚያደርጉ ከፍለው የሚያዩ 300 ሚሊዮን ሰብስክራይበር አላቸው፣ ወይም ደግሞ 300 ሚሊዮን ተጠቃሚ አላቸው። 300 ሚሊዮን ሰብስክራይበሮች ውስጥ 250 ሚሊዮን በላይ የሚሆኑት ወንዶች ናቸው ተጠቃሚዎቹ ማለት ነው። ቁጥሩን ስናሰላው 1.2% የሚሆኑ ሴቶች ገላቸውን ወሲባዊ ቀስቃሽ የሆነ ቪዲዮአቸውና ፎቶአቸውን ኦንሊ ፋንስ ላይ ይሸጣሉ። 98% የሚሆኑ ሰዎች ደግሞ እነዚህን ፎቶዎችና እነዚህን ቪዲዮዎች ለመግዛት ለማየት ራሳቸውን ለማስደሰት ፕላትፎርሙን ይቀላቀላሉ። ፈረንጅ ምን ይላል መሰላችሁ? ሴክስ ሴልስ፣ ወሲብ ይሸጣል። ኦንሊ ፋንስም ተነስታችሁ ወደ ወሲብ ፊልም ኢንዱስትሪውን ብትሄዱ ይሄንን ነው የምታገኙት። 1% 2% የሚሆኑ ሰዎች የወሲብ ፊልም እየሰሩ ፖስት ያደርጋሉ። ከ98% በላይ የሚሆኑ ሰዎች በአብዛኛው ወንዶች እነዚህን ፊልሞች ይመለከታሉ፣ ያያሉ፣ ይከፍላሉ፣ ላይክ ያደርጋሉ፣ ሰብስክራይብ ያደርጋሉ። ከ1 እስከ 2% ያለው ሰው ወሲብን ይሸጣል። ከ98% በላይ ያለው ሰው ደግሞ ወሲብን ይገዛል። ይሄ እሸቱ ካወራውና ካነሳው ሀሳብ ጋር ምን ያገናኘዋል ጆርዲ ብላችሁ ልጠይቁኝ ትችላላችሁ። እሸቱ ትውልድን ልታደግ በሚል የኖርማል አይደለም እንቅስቃሴ በዩቲዩብ ቻናሉ እና በተደጋጋሚ ቲክቶክ ላይ ሶሻል ሚዲያ ላይ ሴቶች ጥብቅ ያለ ቀሚስ አድርገው ቂጣቸውን እያወዛወዙ የሚያመጡት ገንዘብና ለወላጆቻቸው የሚገዙት ስጦታ ኖርማል እንዳልሆነ እየነገረ ነው። ከዛም አልፎ ተርፎ እንደ መፍትሄ ያስቀመጠው ህፃናትን መደብደብ እና መርገምን ነው። ወላጆች ቆርጠው ተነስተው ትውልዱን ለመታደግ ልጆቻቸውን መምታት እንዳለባቸውና መርገም እንዳለባቸው ይመክራል። ያወራ ስላለው ችግር መንስኤና ውጤት አልነገረንም፣ መፍትሄውንም አልነገረንም። ወይም ደግሞ መፍትሄ ብሎ ያቀረበው ነገር መፍትሄ ሆኖ የሚያውቅ ነገር አይደለም። ሆነ ነገር ኖርማል ነው ወይም ደግሞ ኖርማል አይደለም ለማለት ቁጥር በጣም አስፈላጊ። አንድ ነገር ኖርማል ሆኗል ማለት በጣም ብዙ ሰዎች ከ50% በላይ የሚሆኑ ሰዎች ያንን ነገር ያደርጉታል ማለት ነው። ሄሯን ቀጥላ ሜካፓን ተቀብታ ጥብቅ ያለ ቀሚስ ለብሳ ቂጧን እያወዛወዘች አንበሳ ጊፍት የምትቀበል ሴት ቁጥር 1% ወይም 2% አይደርስም። እዚህችን ሴት ቪዲዮ ግን እያዩ ጊፍት የሚሰጡ ሰብስክራይብ የሚያደርጉ ፎሎ የሚያደርጉ ላይክ የሚያደርጉ ኮሜንት የሚያደርጉ ሰዎች ቁጥር ከ90% በላይ ይበልጣል። ኖርማል የሆነው ያ ነው። እየተቃወማቸውና በአሽሙር እየሰደባቸው ያሉ በሜካፕ በሂውማን ሄር በቀሚስና በተለያየ ወሲብን ቀስቃሽ እንቅስቃሴ አቴንሽን የሶሻል ሚዲያ አቴንሽን ሞኔታይዝ የሚያደርጉ ሴቶች ከመሬት ተነስተው አይደለም እንደዚህ አይነት ነገር ማድረግ የጀመሩ። በዓለም ዙሪያ ያሉ ሴቶች በአጠቃላይ ቪዲዮ ላይ ወጥተው ትወርክ የሚያደርጉ የተገላለጠ ልብስ ለብሰው ቪዲዮ የሚሰሩ ፎቶ ፖስት የሚያደርጉ ሴቶች በአጠቃላይ ከመሬት ተነስተው አይደለም እዚህ ፖይንት ላይ የደረሱ። ለምሳሌ ያክል በጣም ብዙ ባለሀብቶች ውድ መኪናቸውን እየነዱ ወደ ሃይስኩል ሄደው ሃይስኩል ውስጥ ያሉ ሴት ተማሪዎችን ፒክ አድርገው ዴት ይወስዳሉ። አበባ ይሰጧቸዋል፣ ገንዘብ ይሰጧቸዋል፣ ቸኮሌት ይሰጧቸዋል፣ ሽቶ ይሰጧቸዋል፣ ጫማ፣ ልብስ ይገዙላቸዋል። ከዚህ በፊት ደጋግሜ ነግሬያቸዋለሁ። ኦን አቨሬጅ ሴት ልጅ ከ9 ዓመቷ ጀምሮ ወሲብ ቀስቃሽ የሆነ ትንኮሳ ይደርስባታል። ስፔሻሊ ቀይ ከሆነች፣ ስፔሻሊ መቀመጫዋ ትልቅ ከሆነ፣ ስፔሻሊ ጡቷ ትልቅ ከሆነ፣ ስፔሻሊ የወንድን አይን የሚስብ መልክ ካላት ልጅነቷ አይታያቸው። ማህበረሰባችን ሴትን ልጅ ራሷ የብረት መዝጊያ እንደምትሆን አያስተምራትም። ራሷ ገንዘብ ማምጣት እንደምትችል ራሷ ተምራ ህይወቷን ከድህነት ማላቀቅ እንደምትችል አያስተምራትም። ማህበረሰባችን ሴትን ልጅ የሚያስተምራት በውበቷ፣ በሰውነቷ፣ በወሲብ ተጠቅማ የብረት መዝጊያ የሚሆን ወንድ እንድታመጣ ነው። ኮዝ ኤንድ ኢፌክት፣ መንስኤና ውጤት፣ ምክንያትና ውጤት። ታቦፍታት ኤዱኬሽን ሲስተማችን ተበላሽቷል። የስራ እድል የለም። ኢቭን ተመርቀሽ ስራ ገብተሽ ራሱ ገንዘብ አግኝተሽ ህይወትሽን የምትቀይሪበት ቻንስ የመነመነ ነው።
ድህነት የነገሰበት ሀገር ላይ ድህነት የነገሰበት ምድር ላይ ነው ያለ። ሴቶች ውበታቸውንና ሴትነታቸውን ሳይሸጡ መስራት፣ መማር፣ መለወጥ እንደሚችሉ የሚያሳውቅ ባህል ሳንቀርጽ ሳንፈጥር ኤዱኬሽን ሲስተሙንና ጆብ ኦፖርቹኒቲ ሲስተሙን ሳናስተካክል ድህነትን ከላያችን ላይ ሳናወርድ ህጻናትና ታዳጊ ሴቶችን ታርጌት የሚያደርገውን ለከፋና ወሲባዊ ጥቃት ሳናስተካክል እነዚህን ቅድመ ሁኔታዎች ሳታመቻች እነዚህን ቅድመ ሁኔታዎች አድሬስ ሳታደርግ የነዚህ ችግሮች ውጤት የሆኑት ሴቶች ላይ ጣትህን መጠቆምህና ዋይ ማለትህ የሆነ አይነት ፐርሰናል አጀንዳ እንዳለህ ነው እንጂ የሚያሳየው የእውነት ትውልድን ልትታደግ የእውነት ኖርማል እንዳልሆነ አድሬስ ልታደርግ እንደመጣ ያሳያል። ለምሳሌ ስለ ቻይልድ ኤክስፕሎይቴሽን ስታወራ ነበር። ህጻናትን ለላይክ እና ለቪው መጠቀም ልክ አይደለም ብላ በጣም ጥሩ ቆንጆ ኖርማል አይደለም ልክ ነህ። ስለዚህ ድንቅ ልጆች ብለህ የሰራሃቸውን ቪዲዮዎች እንዳለ ከዩቲዩብህ ላይ አጥፋ። ስፔሻሊ ኦሬዲ ገንዘብ ስለሰበሰብክበት ደግሞ ከነዚህ ህፃናት ጋር እንደዚህ አይነት ኮንቨርሴሽን ነው ያለ። ወደስ ሚል ሁሉ ነገር አዎ። እስቲ ምን በዝርዝር ብትነግሪኝ። ፊቱ አመቱም ደስ ይልሻል። እንደዚህ አይነት ኢንተርቪው ለትውልድ እቆረቆራለሁ፣ ለትውልድ አዝናለሁ፣ ለህፃናት በጣም እቆረቆራለሁ ከሚል ሰው ለምሳሌ አይጠበቅ። ህፃናትን ሶሻል ሚዲያ ላይ ፖስት ማድረግ ባይ ዘ ዌይ በጣም አነጋጋሪ እየሆነ ያለ ቶፒክ ነው። ለምን በጣም ብዙ ህፃናትን ለወሲብ የሚመኙ ሰዎች የነዚህን ህፃናት ፎቶና ቪዲዮ እየወሰዱ የወሲብ ፊልም እየሰሩ ፖስት ያደርጋሉ። እንደዚህ ለትውልድ በጣም የምትጨነቅ ሰው ከሆንክ የእውነት እና ይሄንን ነገር የጀመርከው ስለ ትውልድ አስበህ ከሆነ ያለ አህያ ቲዩብ ላይ ፖስት ያደረካቸውን ህፃናት ስፔሻሊ ኢንአፕሮፕሪየት የሆኑ ጥያቄዎች እየጠየቅ ፖስት ያደረካቸውን ህፃናት ማጥፋት ይኖርብሃል። አሁን እዚህ በኋላም እንደዚህ አይነት ፕሮግራም መስራት አይኖርብህም፣ አትችልምም። እዛ ደግሞ ለተለያዩ የበጎ አድራጎት ድርጅቶች ገንዘብ ታሰባስባለህ፣ ለገዳሞች ገንዘብ ታሰባስባለህ፣ ለቤተ ክርስቲያኖች ገንዘብ ታሰባስባለህ። ትውልድን የሚታደግ ነገር ደግሞ በጣም እንደሚያሳስብህ እያወራህ ነው። ሶ ሪሰርቹ ይሰራ አይመስልህም? የእውነት ችግሩ ምንድን ነው? ሴቶች እዚህ ፖይንት ላይ የደረሱት ለምንድን ነው? ሶሻል ሚዲያችን እዚህ ፖይንት ላይ የደረሰው ለምንድን ነው? ለምንድን ነው ሰዎች ሶሻል ሚዲያ ላይ ወጥተው ሲሳደቡ ወይም ደግሞ ቂጣቸውን ሲያሳዩ ወይም ሰውነታቸውን ሲያሳዩ ወይም ሜካፕ እና ሂውማን ሄር ሲያሳዩ ለምንድን ነው በጣም ብዙ ፎሎወር የሚያገኙት? በጣም ብዙ ኮመንት፣ በጣም ብዙ ላይክ፣ በጣም ብዙ አንበሳ ጊፍት ሰጪ የሚያገኙ? ለምንድን ነው ደጋፊ የሚኖራቸው? ለምንድን ነው ቲፎዞ የሚኖራቸው የሚለውን ነገር በደንብ የሚያጠና ሪሰርች ግሩፕ ሪሰርች ድርጅት አዘጋጅ። ወይም ደግሞ እኔ ልሰጥህ እችላለሁ እዚህ ነገር ላይ ሪሰርች የሚሰሩ ገጠር ሳይቀር ሄደው ሪሰርች ሰርተው ስለ ሴቶች ጥቃት መናገር የምንችለውን ቁጥር የሰጡን ሰዎች አሉ። ከነሱ ጋር ላገናኝህ ይችላል። አንተ ፈንድ ማድረግ ብቻ ነው የሚጠበቅብህ። ትውልዱን የማዳን አደራ። ኦኬ በጣም አሪፍ። ትውልዱን የማዳን አደራ እናድነው ይሄንን ትውልድ። ግን ዩቲዩብ ቻናል ላይ መጣ ኖርማል አይደለም ስላልክ አይደለም ትውልዱን የምትታደገው። 14 እና በ17 ደቂቃ ያነሳኸው ኢሹ ማለት ነው በጣም ሰፊ ነው። ካፒታሊዝምን ይነካል፣ ፖቨርቲን ድህነትን ይነካል፣ የአባወራ ስርዓትን ይነካል፣ የወንዶችን ሜንታሊቲ ይነካል፣ የሴቶች ሜንታሊቲን ይነካል፣ የወሲብ ጥቃትን ይነካል፣ ያስገድዶ መድፈር ባህል የምንለውን ይነካል፣ ኤዱኬሽን ሲስተማችንን ይነካል። በጣም ብዙ ነገር የሚነካ ርዕስ ነው ያነሳ። ይሄ ጉዳይ የእውነት አሳስቦ ከሆነ እነዛን ቪዲዮዎች ዲሊት አድርግ። ላይክ እና ለቪው ብለህ እነዚህን ህፃናት የጠየካቸውን ጥያቄ ልክ እንዳልሆነ አድሬስ አድርግ። ኢምፖርታንትሊ ደግሞ ለሪሰርቹ የሚሆነውን ገንዘብ አሰባስበው እና ወደ ስራ እንግባ። ትውልዱን እንታደግ። ትውልዱ ተበላሸ፣ ወግና ባህላችን ተበላሸ ምናምናም ብሎ ወሬ ለማውራትማ ልጅ ማኛም አውርታ ዞር ብላለች።